ሻሎም የጌታ ጸጋና ሰላም ይብዛላችሁ የተወደዳችሁ አባተ ቅዱሳን ሁላችሁንም ሰላም እላችኋለሁ። ያው በውስጥ መስመርም በአካልም ጠፋ ያላችሁ የጠቃችሁ አላችሁ ሁላችሁንም እግዚአብሔር አብዝቶ ይባርካችሁ አለውኝ። አንድ አዲስ ስራ ጀምሬያለሁ። እርሱም ቦልት ነው ወይም ኡባር ነው። ያንን ስራ መስራት ጀምሬያለሁ በቅርቡ። ከዚህ የተነሳ እናንተ ደግሞ በአገልግሎቴ ጎኔ ላይ እንድትቆሙ ነው። ለምሳሌ ወደ ሰርጊውን ወደ ዌልካሚውን ሩቅ ቦታ ለማሄድ የምትፈልጉ ኡባ ሰርች ከምታደርጉ እኔን እንድታገኙ እንዲሁም ሱቅ ላይ ሆናችሁ የተለያዩ የባልትና እቃዎችን ፈልጋችሁ ኡባ ሰርች አድርጋችሁ ወይም የተለያዩ የሚገባኝ አይነት ይሁን የተለያዩ ነገሮችን ያው እናንተ የምትፈልጉትን ሪኩዌስት አድርጋችሁ የላካችሁ ያላችሁት እኔ ያለው በተንቢሳ አካባቢ ማለት ነውና በተንቢሳ አካባቢ በሳውዝ አፍሪካ በተንቢሳ አካባቢ ያላችሁት በአገልግሎቴ ጎን ላይ እንድትሆኑ በውጭ ሀገር ዱባይ ቤሩት ሳውዲ አረቢያ ያላችሁትም እንዲሁም ደግሞ በሳውዝ አፍሪካ በተለያዩ ፕሮቪንስ ላይ ያላችሁት ይሄንን መልእክት ሼር ዱት ኮፒ ሊንክ በማድረግ ወንድሞች ጋር እንዲደርስ እህቶች ጋር እንዲደርስ እንድትተባበሩ እላለሁ። እንዲሁም ኬፕታን ፓርክ ለማሄድ በተንቢሳው በኬፕታን ፓርክ ለማሄድ የምትፈልጉ እህቶች ያው ወንድሞችም ካላችሁ በተለያየ እህቶች ልትኖሩ ትችላላችሁ። ስራ ጋር ለማሄድ የምትፈልጉ አራት ከሆናችሁ ያው ታክሲው ለጊዜ ከምትጠቀሙ እኔን እንድታገኙ እናንተን ድሮፕ አድርጌም ደግሞ ምሽትም የሚያመጣበት ሂደቶቹን አመቻችቼ እንደዛ ያው ለመስራት ሐሳብ አለኝ እቅዳለኝ ያው ኦሬዲ ጀምሬያለሁ። ስለዚህ እናንተ በአገልግሎቴ ጎን ላይ ሆኖ እግዚአብሔርም ደግሞ እየረዳኝ ያው 3 አመት 4 አመት ወንጌል ስርጭትም ያገለገልኩ እንዲሁም የተለያየ ሲቹዌሽን ነበር። እግዚአብሔር ያንን ሁሉንም አሳልፎ ይሄው በህይወት አለው። እግዚአብሔርን አመሰግናለሁ። እንዲሁም ደግሞ ይህንን ስራ እንዲሰራ መንገድ ያበጀውን የተወደደውን ስምን አልጠቅስም መኪና ገዝቶ እንደዚህ እንዲሰራ መንገድ ያበጀውን እርሱንም እግዚአብሔር ይባርክ እላለሁ። ባርኩት። እግዚአብሔር ዘመኑን ይባርክ። መልካም ቅን ሐሳብ አለው በውስጡ። እግዚአብሔር አብዝቶ ይባርክ። ቃል የለኝም። ስለዚህ በአገልግሎቴ ጎን ላይ ሆኑ እላለሁ። ተባረኩልኝ። በጣም ወዳችኋለሁ። ዘመናችሁ የተባረከ ይሁን። እንደዚህች እየሰራውኝ ቦልትንም እየሰራውኝ ወንጌል ለማገልገል ነው። እናንተ ግን በጎኔ ላይ ሆኑ። በጎኔ ላይ ሆናችሁ ሪኩዌስት ከምታደርጉ እኔን አግኙኝ። እኔን ለማግኘት የምትፈልጉ ኦርደር ለመስጣት ይሁን የተለያየ ቦታ ለመሄድ ይሁን የተለያየ ስፍራ ለመሄድ የምትፈልጉ ለምሳሌ ፕሪቶሪያ ኦማፌር ጋር ለመሄድ የምትፈልጉትም ደርሳችሁም ለመምጣትም የምትፈልጉት ስልክ ቁጥሬን የምትፈልጉ ካላችሁ 0833535680 0833535680 በዛ ስልክ ቁጥር እኔን ማግኘት ትችላላችሁ። በአገልግሎቴ ጎን ላይ ቆሙ። ተባረኩልኝ። እግዚአብሔርም በደሙ እንዲሸፍነኝ በጸሎታችሁ አስቡኝ። እስራኤልን የሚጠብቅ አይተኛም ተብሎ እንደተጻፈ እኔን የሚጠብቅ አይተኛም አያንቀላፋም። እየሰራውኝ ነው እያገለገልኩም የኖርኩት። ነገር ግን ሲቹዌሽን ተነስቶ ነበር። እግዚአብሔር ያንንም ሲቹዌሽን በሰላም አጠናቆ ሰላም ይሄው በህይወት አለው። ጌታ ይመስገን። በሁሉ እግዚአብሔርን አመሰግናለሁ። ብቻ በአገልግሎቴ ላይ ጎን ሁኑ እላለሁ። ተባረኩልኝ። ጸጋና ሰላም ይብዛላችሁ። አይ ላቭ ዩ ሶ ማች። ሁላችሁንም በጣም ወዳችኋለሁ። ይህ መልእክት ደግሞ በተንቢሳ ላይ ለሚገኙ ለተወደዱ ወንድሞቼና እህቶቼ ነው። ተባረኩልኝ። ያው በአገልግሎት ጎን ላይ መሆን ማለት አንድ ወንጌል ማገልገል ነው ማለት ነው። ጸጋና ሰላም ይብዛላችሁ። አይ ላቭ ዩ ሻሎም